እንግዲህ ከህብረተሰቡ የሚጠበቀው አንደኛ በያዘው ካርድ እድሜው ለምርጫ የደረሰ ህጋዊ ወይም ህገ መንግስታዊ መብቱ በሚያጎናጽፈው ልክ ለመምረጥ ካርድ የወሰደ ህብረተሰብ ክፍል እንደምትመለከተው በነቂስ ወጥቶ እየመረጠ ወይም ድምጹን እያኖረ ይገኛል። ምናልባት ቤት የቀሩ ካሉ የመንገድ ላይ ያሉ ካሉ በፍጥነት መጥተው ድምጻቸውን መጣል እንዳለባቸው አንዲትን ድምጽ ብትሆን በሀገር ግንባታ ሂደት ውስጥ ትልቅ ፋይዳ አላት፣ ትልቅ ትርጉም አላትና ማናችንም ብንሆን በእጃችን ያለውን የመምረጥ መብት የተሰጠን አካላት ድምጻችንን ማኖር ነው ያለብን። የድምጽ አሰጣጥ ሂደቱ በምትመለከቱት መልኩ ሰላማዊ በሆነ መልኩ እየተካሄደ ነው ያለው። ምናልባት አላስፈላጊ የሆነ ንትርክ አላስፈላጊ የሆነ ነገር ውስጥ ለመግባት የሚያስቡ ሰዎች እንኳን የሚኖሩ ከሆነ ህዝቡ እድል የሚሰጥ አይደለም እንደምትመለከቱት ማለት ነው። ስለዚህ ማሸነፍ መሸነፍ በውድድር ዓለም ውስጥ ያለ ነው። ህዝብ ደግሞ የፈለገውን የመረጠውን ይመራኛል፣ ያስተዳድረኛል ብሎ የሚያስበውን ነው የሚመርጠው። እንግዲህ ሁለት አካላት ሲወዳደሩ አንዱ ተሸናፊ አንዱ አሸናፊ ይሆናል ማለት ነው። ያሸነፈው ህዝብ የሰጠውን ድምጽ አመስግነው አክብረው፣ የተሸነፈውም ህዝብ የሰጠውን ድምጽ አመስግነው አክብረው፣ ይሄ ራሱ አንዱ በሀገር ግንባታ ሂደት ውስጥ ማንኛውም ተፎካካሪ የራሱን አሻራ ያኖረ ስለሆነ ነገም ሌላ ቀን ነው ተከታታይ ሰርተን በሌላ መድረክም እስክንገናኝ ድረስ መሸናነፍ ማሸነፍ ያለ እንደመሆኑ መጠን ሰላማዊ በሆነ መልኩ ዴሞክራሲያዊ በሆነ መልኩ የህዝብን ድምጽ በይሁንታ መቀበል ያስፈልጋልና ስለዚህ ህብረተሰባችን በዚህ ጉዳይ ላይ ድምጹ በአግባቡ ተቆጥሮ ለህዝብ ይፋ እስኪሆን ድረስ የሰላም ሂደቱን መጠበቅ ማስጠበቅ፣ ችግር ለመፍጠር የሚንቀሳቀሱ ሰዎችን መከታተል መደገፍ፣ ከጸጥታ ኃይሉ ጋር በጋራ ሆኖ መስራትና የህዝብ ድምጽ ሳይረበሽ ሳይጭበረበር ትክክለኛ የስልጣን ምንጭ ሆኖ ሀገር እንዲያስተዳድር እስኪበቃ ድረስ ህዝባችን ለምርጫው ያደረገውን ተሳትፎ ሰላሙን ደህንነቱን ደግሞ በመጠበቅ ረገድም አብሮ በጣምራነት እንዲሰራ ጭምር ነው መልእክቴን የማስተላልፈው።